ስለ ውትድርና ሙያ ሲነሳ ከታች እስከ ላይ ድረስ ሰንሰለቱን የጠበቀ የአመራር ሚና አብሮ ይነሳል። የኢፌዴሪ የመከላከያ ሰራዊትም ከህዝብና ከመንግስት የተሰጠውን ተልዕኮ በብቃት መወጣት እንዲያስችለው ዘመኑ የሚጠይቀውን ወታደራዊ ስብዕናና ክህሎት በየወቅቱ በማዳበርና ራሱን በማብቃት ውጤታማ የግዳጅ አፈጻጸም እያስመዘገበ የሰራዊቱን ሁለንተናዊ አቅም በጽኑ መሰረት ላይ እንዲገነባ ትኩረት ሰጥቶ እየሰራ ይገኛል። የሰራዊቱን ሁለንተናዊ አቅም ለማሳደግ ስኬትን እያስመዘገቡ ከሚገኙ ትምህርት ቤቶችና አካዳሚዎች መካከል በመከላከያ ስልጠና ዋና መምሪያ ስር የሚገኘው የኢትዮጵያ ወታደራዊ አካዳሚ አንዱ ሲሆን አካዳሚው ዘመኑ የሚጠይቀውን የውጊያ ሳይንስና ጥበብን በተጨባጭ ሰራዊቱ ካለፈባቸው የውጊያ ተሞክሮችና ወደፊት ሊያጋጥም የሚችልን ወታደራዊ ተልዕኮ ማዕከል ባደረገ መልኩ ጀማሪ መኮንኖችን በማፍራት ውጤት እያስመዘገበ የሚገኝ አካዳሚ ነው። ጠንካራ የማድረግ አቅም ያለው የመከላከያ ሰራዊት መገንባት የሚቻለው ከምንም በላይ የተሰለፈለትን ክቡር ዓላማ ከግብ ለማድረስ ቀን ከሌት የሚታትር ለሀገር አንድነትና ሰላም በርካታ እረፍት አልባ ሌሊቶችን የሚያሳልፍ ብሎም ለህገ መንግስቱና ህገ መንግስታዊ ስርዓቱ የመጨረሻ ምሽግ ሆኖ ለማገልገል ማንኛውንም መስዋዕትነት ለመክፈል ፍጹም ዝግጁ የሆኑ ጀማሪ መኮንኖችን ከህብረተሰቡና ከሰራዊቱ መልምሎ የማሰልጠን ለኢትዮጵያ ወታደራዊ አካዳሚ የተሰጠ ተልዕኮ ነው። የኢትዮጵያ ወታደራዊ አካዳሚን ከተቋማዊ ሪፎርም ማግስት ጀምሮ አዳዲስ የካሪኩለም ቀረጻዎችንና የቀበላ መስፈርቶችን በማዘጋጀት በንድፈ ሐሳብና በተግባር የተደገፈ ደረጃውን የጠበቀ ስልጠና ይሰጣል። ሰሞኑንም በኢትዮጵያ የዘመናዊ የውትድርና ታሪክ ጀማሪ መኮንኖችን በማፍራት አንጋፋ የሆነው የኢትዮጵያ ወታደራዊ አካዳሚ በዲግሪ መርሃ ግብር ከተለያዩ የመከላከያ ሰራዊት ክፍሎች የተቀበላቸውን የ72ኛ ካራማራ ኮርስ እጩ መኮንኖች የሁለተኛ ዓመት የትከሻ ምልክት አልብሷል። በአካዳሚው ቅጥር ግቢ በተከናወነው ስነ ስርዓት ላይ የዕለቱ የክብር እንግዳ የመከላከያ መሐንዲስ ዋና መምሪያ ኃላፊ ጀኔራል ደስታ አብቼ በክብር እንግድነት ተገኝተዋል። የኢፌዴሪ መከላከያ ሚኒስቴር ዘርፈ ብዙ የአቅም ግንባታ ተግባራትን እያከናወነ የሚገኝበት ነው። ከዚህ ዘርፈ ብዙ የአቅም ግንባታ ተግባራት አንዱ ተቋም የሆነው የሆለታ ኢትዮጵያ ወታደራዊ አካዳሚ ብቁና አህዱን መምራት የሚችሉ የበታች አመራሮችን የማፍራት ስራው ዋናው ተግባር ነው። የኢትዮጵያ ጠላቶች መቼም ተኝቶ ሲያድሩ አናቅም። ኢትዮጵያውያንም ኢትዮጵያን ለማስከበር ተኝተው አያድሩም። የኢትዮጵያ መከላከያ ሰራዊትም የኢትዮጵያን አንድነትና ሉዓላዊነትን ለማስጠበቅ ዘውትር ሌት ተቀን የአቅም ግንባታ ስራውን አጠናክሮ በመስራት የጠላቶቻችን ፍላጎትና ግባቸውን የማክሸፍ ስራ በተጠናከረ መንገድ እያከናወነ ይገኛል። አካዳሚው የ72ኛ ኮርስ እጩ መኮንኖችን የሁለተኛ ዓመት የትከሻ ምልክት ባለበሰበት ስነ ስርዓት ላይ የመከላከያ መሐንዲስ ዋና መምሪያ ኃላፊ ጀኔራል ደስታ ብቼ በትምህርታቸው ከፍተኛ ውጤት ላስመዘገቡ እጩ መኮንኖች የትከሻ ምልክት ካለበሱ በኋላ ባስተላለፉት መልእክት ትምህርትና ስልጠና ለዘመናዊ ሰራዊት ግንባታ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ተናግረው መከላከያ ለትምህርትና ስልጠና ከፍተኛ ትኩረት በመስጠት የተቋሙን ተልዕኮ የመፈጸም አቅም ብቃት ወደ ላቀ ምዕራፍ እያሸጋገረው እንደሚገኝ ገልጸዋል። ጠላቶቻችንም እንዲገነዘቡ የምንፈልገው ኢትዮጵያን አትንኳት። የኢፌዴሪ መከላከያ በአሁኑ ወቅት በጣም ጠንካራ ጀግና እና አስተማማኝ ሰራዊት በመገንባት የአገር አለኝታና መከታ የሆነውን አቅም የገነባበት ወቅት ነው። በመጨረሻም ሁላችሁም ለዛሬ ቀን በመብቃታችሁ እንኳን ደስ አላችሁ እላለሁ። የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ የተካሄደውን ስልጠና አስመልክተው እንደተናገሩት እጩ መኮንኖቹ በአካዳሚው ቆይታቸው ወደ ቀጣዩ የስልጠና ምዕራፍ ለመሸጋገር ብቁ የሚያደርጋቸውን ስልጠና ሲከታተሉ መቆየታቸውን ገልጸዋል። ተቋማችን መከላከያ ህገ መንግስታዊ ተልዕኮውን ከመቼውም ጊዜ በላቀ ብቃት ለመፈጸም እና ሁለንተናዊ የማድረግ አቅሙን የበለጠ ለመገንባት ዘመናዊ ትምህርትና ስልጠናን በማሳደግ የዘመናዊ ፕሮፌሽናል ወታደራዊ አመራር ሰራዊት ግንባታ ሂደትን በማጠናከር ቀን ከሌት ከፍተኛ ጥረት በማድረግ ላይ እንደሚገኝ ሁላችንም የምናውቀው ሀቅ ነው።
ስለዚህ ወታደራዊ አካዳሚው ለወደፊት የሚታሰቡ የተለያዩ ባህሪያትና መልክ ላላቸው ግዳጆች ሰራዊቱ ለማዘጋጀት የትምህርትና ስልጠናውን በማጠናቀር ብቁና ወጣት መኮንኖችን ለማፍራት ከፍተኛ ርብርብ እያደረገ ይገኛል። የኢትዮጵያ ወታደራዊ አካዳሚ የተቋሙን የሰለጠነ የአመራር ኃይል ፍላጎት ለማሟላት እና የመከላከያ ትምህርትና ስልጠና ዋና መምሪያ የስልጠና ፖሊሲና እቅዶችን ተረድቶ ተግባራዊ ለማድረግ የተሰጠውን ተቋማዊ ተልዕኮ ለመፈጸም በወታደራዊ እውቀት፣ ክህሎትና አስተሳሰብ የተካኑ በወታደራዊ ዲሲፕሊንና ስነ ምግባር የታነጹ በግዳጅ ላይ የሚያጋጥማቸውን ፈታኝ ሁኔታዎች በጽናትና በጥበብ ማለፍ የሚችሉ ህዝባዊ ባህሪያትና ጀግንነትን የተላበሱ በሀገራቸው ብሔራዊ ጥቅምና ሉዓላዊነት የማይደራደሩ ተኪ ስልታዊ አመራር ምሩቃን መኮንኖችን አስመርቆ ለውጤት ያበቃና አሁንም ካለፉት ጊዜያት በተሻለና በተለየ መልኩ የማሰልጠንና የማድረግ አቅሙን እያሻሻለ የመጣ በለውጥ ጎዳና ላይ እየተጓዘ ያለ አካዳሚ መሆኑን ለማረጋገጥ እወዳለሁ። ከዘመኑ ጋር የዘመነ ሁለንተናዊ ወታደራዊ ስልጠና ለላቀ ድል የሚያበረክተው አስተዋጽኦ የጎላ ነው። መከላከያም እንደ ተቋም ለዘመናዊ ሰራዊቱ በሰጠው ልዩ ትኩረት የመከላከያ ኃይላችን ተልዕኮውን የመፈጸም ብቃት በከፍተኛ ደረጃ እያደገ ይገኛል። የ72ኛ ካራማራ ኮርስ እጩ መኮንኖችም የሚጠበቅባቸውን ቀጣይ የስልጠና ምዕራፍ በብቃት ለመወጣት መዘጋጀታቸውን በሰጡት አስተያየት ገልጸዋል። እንደ ኮርስ ከመጀመሪያም ጀምሮ በጥሩ ሞራል ላይ ነው ያሉት። በአጠቃላይ ልምድም ስላላቸው ቀለል ያለ ስልጠናውን ኢንጆይ እያደረጉ ነው እያሳለፉ ያሉት። አሁን ባሉበት ደረጃ በጥሩ ሞቲቬሽን ላይ ነው ያሉት። ሁለተኛ ዓመት ለመጀመር በጥሩ ጉጉድ ላይ ነው ያሉት። ሳፖርቲቭ ኮርሶችንም ወስደናል፣ ኮመን ኮርሶችንም ወስደናል። ፊልድን በምንሄድበት ሰዓት በጣም የተሻለና ከሴቶች አኳያ በጣም ደስ የሚል እንቅስቃሴ ነው የምናደርገው። እንደ ወንዶች እኩል ነው የምንንቀሳቀሰው። ማንኛውም ነገር የተሰጠንን ግዳጅ በሙሉ እኩል ነው የምንወጣው። አጠቃላይ ወታደራዊ ቁመናችን፣ አጠቃላይ ወታደራዊ ስብዕናችን በቃ በአጠቃላይ ጀነራሊ ከአካል ብቃት አንጻር ሁሉ ነገር በመመዘን እዚህ ቢደርሰናል ማለት ነው። ኮርሷን በማስተባበር ያው ከ1 እስከ 3 ባለው የስልጠና ሂደት ላይ በመስክም ሆነ በትምህርት ስንመዘን በላቀ ውጤት በማምጣት እስከ 3ኛ ባለው ይጀቁ ይቻሉ። አሁንም ያለው 3ኛ ደረጃ ላይ ነው። ለቀጣይ በብቃት ለመሰልጠን የሚያስችሉ ብዙ ልምዶችን ወስደናል። የቀለም ትምህርቶች ለ3 ተከታታይ ተርም ተምረናል። ወታደራዊ ስልጠናም ከቀላል ስልጠና ጀምሮ እስከ ውስብስብ ነገሮች በቅደም ተከተል ሰልጥነናል። ስለዚህ እንደ 2ኛ ዓመት ሲኒየር እጩ መኮንን ለኃላፊነት ዝግጁ ሆነናል።